አበው መነኮሳት፣ ደውል አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ምእመናት ሁሉን ቻይ በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ምስጋና የባህሪው የሆነ አምላካችን በፍጥረታት ሁሉ አንደበት ያለ እረፍት ቅዱስ 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 ተብሎ የሚመሰገን የሰራዊት ጌታ እግዚአብሔር ስለ ጊዜያችን ስለሰጠን መልካም ጊዜ ሁሉ ስሙ የተመሰገነ ይሁን። እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ በዓል በሰላም በሕይወት በደህና አደረሳችሁ። አምላካችን እግዚአብሔር ያድነናል። ከዚህ ከሚነደው እሳት ያድነናል። ባያድነንም እንኳ አንተ ላቆምከው ምስል አንሰግድም። ይህንን ቃል የተናገሩት ዛሬ ቤተ ክርስቲያን የምታስታውሳቸው አናንያ፣ አዛርያ፣ ሚሳኤል የተባሉ 3 ወጣቶች ናቸው። እነዚህ ወጣቶች እስራኤላውያን ወጣቶች ሲሆኑ ስለ ሃይማኖታቸው፣ ስለ ባህላቸው፣ ስለ ታሪካቸው፣ ስለ ማንነታቸው በሚገባ ተምረው ተኮትኩተው ያደጉ መሆናቸው ተግባራቸው ይገልጣል። እነዚህ ልጆች ከክርስቶስ ልደት በፊት 400 ዘመን ከክርስቶስ ልደት በፊት በናቡከደነጾር በንጉሥ ናቡከደነጾር ኢየሩሳሌምን መላዋ አካባቢውን በማረከበትና ባሸነፈበት ጊዜ እነዚህ ወጣቶች አብረው ከብዙ ልጆች ከቤተሰቦቻቸው ጋር ተማርከው ወደ ባቢሎን የወረዱ ወጣቶች ናቸው። በዚያም ተማርከው ከሄዱ በኋላ ውበታቸውን፣ ንቃታቸውን ተመለከተና ንጉሥ መረጣቸው። የከለዳውያንን ቋንቋ ያጠኑ ዘንድ ይማሩ ዘንድ እና ከንጉሥ ምግብ እየመጣላቸው ጮማውን ስጋውን እየበሉ ጠጁን እየጠጡ እንዲኖሩ በንጉሥ ቤት እንዲኖሩ የከለዳውያንን ጥበብ እንዲማሩ ንጉሥ ናቡከደነጾር ፈለገ። በዚያ ሰዓት ነበር እነዚህ ልጆች ፈተናው የጀመራቸው። መቼም በመብል የሚመጣ ነገር ሁሉ ከባድ ነው። የመጀመሪያዎቹ ሰዎች የወደቁት በመብል ነው። እነዚህ ልጆች ግን ያደረጉት ምንድን ነው? በፍጹም ለጣዖት የተሰዋውን ስጋ ብንበላ እንረክሳለንና እንዳንረክስ በፍጹም አንተ የሰጠህንን ይህንን ስጋ አንበላም፣ ጠጁንም አንጠጣም። ነገር ግን ለእኛ ትንሽ ጥሬና ውሃ አምጣልን አሉት የንጉሱን እንደራሴ ታዛዥ አገልጋዩን። በዚያ ሰዓት አይ በፍጹም አይሆንም፣ እናንተ ከነዚህ ልጆች ከሌሎቹ የከሳችሁ እንደው ከስታችሁ ቢያገኛችሁ ንጉሱ ቢያያችሁ ንጉሱ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቆርጠኛል፣ ይገለኛል። ስለዚህ አይሆንም አላቸው። ግድ የለህም ለአንድ 10 ቀን ያህል ፈትነን ከዚያ በኋላ ከሌሎቹ ልጆች ይልቅ እኛ ከስተን ወይም ጠቁረን ከተገኘን አንተ ያቀረብከውን ምግብ እንመገባለን አሉት። ከዚያ በኋላ እነሱ እንዳሉት ውሃውንና ጥሬውን እያመጣ እየሰጣቸው እየጾሙ እየጸለዩ ወደ ፈጣሪያቸው እየሰገዱ እግዚአብሔር አምላካቸውን እያመለኩ በባዕድ ሀገር በጥሬ በውሃ ቆዩ። ከ10 ቀን በኋላ ሲመለከት
እንዲያውም እነሱ በአማረ ሁኔታ ከሌሎች የበለጠ አምረው ተውበው አያቸው። ከዚያ በኋላ በዚያው እንዲቀጥል አደረገ ማለት ነው። መጀመሪያ አያችሁ፣ ሰው በምግብ ነው የሚታለለው። እነዚህ ልጆች በምግብ አልተታለሉም። ምግቡ አላታለላቸውም። ወደ ንጉሥ መቅረባቸው አላታለላቸውም። ማንነታቸውን አላስረሳቸውም። ሰው ለመጀመሪያ ጊዜ የሚወድቀው ማንነቱን ሲረሳ ነው። መሰረቱን ከረሳ ከዚያ በኋላ ዋጋ አይኖረውም። ማንነቱ፣ ቋንቋው፣ አመጋገቡ፣ ስርዓቱ፣ ባህሉ ነው። ባህሉን ሰው ካጣ ሃይማኖቱንም ያጣልና እነዚህ ልጆች ባህላቸውን፣ ስርዓታቸውን ጠበቁ። በዚህም እንደውም በእውቀትም በጥበብም ከሌሎች የበለጠ እጅግ ውብና ድንቅ የሆነ የንጉሱን እጅ አፍ ላይ የሚያስጭን አዋቂዎችና ጥበበኞች እንደሆኑ ታሪካቸው ይናገራል። ከዚያ በኋላ ስማቸውን ሁሉ ቀየረ። ሰው መቼም በሰው ሀገር ከሄደ ከባድ ነው የሚደርስበት ፈተና። ነገር ግን ጠንካሮች ስለሆኑ ወላጆቻቸው ጠንካሮች ስለነበሩ የንጉሱ ግፊትም ሆነ የሚቀርበው ማዕድም ሆነ እንደገና ደግሞ ንጉሱ በየሀገር ሁሉ አውራጃ አድርጎ ሹማቸው ነበርና ያ ሁሉ አላታለላቸውም። እግዚአብሔርን ከማምለክ ወደኋላ አልተመለሱም። ባህላቸውን፣ ስርዓታቸውን ከመጠበቅ አልተመለሱም። ከመጸለይና ከመስገድም ለእግዚአብሔር ከመስገድም አላቋረጡም። እንዲህ እያሉ ባሉበት ሰዓት ነበር እንግዲህ ደግሞ ሁለተኛውና ከባዱ ፈተናው የመጣ። ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ጣዖት አቁሞ ለዚህ ጣዖት ያልሰገደ የሚነድ እሳት ውስጥ ይጣላል ብሎ አዋጅ አስነገረ። በዚህ ሰዓት ነገር ሰሪዎች ደግሞ ሄዱና ሁሉም እየመጣ ለዚያ ለቆመው ምስል ሲሰግድ ናቡከደነጾር በምርኮ ያመጣቸው ወጣቶች አናንያ፣ አዛርያ፣ ሚሳኤል በፍጹም እኛ በዚህ ነገር ውስጥ ልንደራደር አንችልም ብለው ወሰኑ። የሚመጣውን ፈተናውን፣ እሳቱን ሁሉ ለመቀበል ተዘጋጁ እና ነገረ ሰሪዎች ሄደው የዋንተ አክብረህ አግነህ በየቦታው በየአውራጃው የሾምካቸው ሰዎች እነሆ አንተ ላቆምከው ምስል አንሰግድም ብለዋል አሉት። በዚህ ጊዜ ናቡከደነጾር ተቆጣ፣ እጅግ ቁጣው ነደደ እና አስጠራቸውና እውነት ነው ሲድራቅ፣ ሚሳቅ፣ አብደናጎ እሱ ባወጣላቸው ስም ማለት ነው። እውነት ነው እኔ ላቆምኩት ምስል አንሰግድም ማለታቸው እውነት ነውን አላቸው። አይ ንጉሥ ወይ እኛ የምናመልከው አምላክ በሰማይ አለን፣ እሱን የምናመልከው አንተ ላቆምከው ምስል አንሰግድም አሉት። በዚህ ጊዜ በሉ አስቡበት፣ ይህን ነገር ለዚህ ላቆምኩት ምስል የማትሰግዱ ከሆነ ከዚህ ከነደደው እሳት ትጣላላችሁ አላቸው። የእነሱ መልስ አጭርና አንድ ብቻ ነበር። ንጉሥ ሆይ በዚህ ጊዜ ማቃጠል የለብንም፣ በፍጹም አትድከም፣ ከሀሳባችንም አንቀይርም፣ አንተ ላቆምከው ምስልም አንሰግድም አሉት። ንጉሡ እጅግ በጣም ተቆጣና እሳቱ 7 እጥፍ እንዲነድ አደረገና አሁንም አሰግዱምን ሲላቸው እዚህ እኔ እና የሚያድናችሁ ከኔ እጅ የሚያድናችሁ ማንም የለም ማለት። በዚያ ሰዓት ነበር አይ አምላካችን እግዚአብሔር ያድነናል፣ ባያድነንም እንኳ አንተ ላቆምከው ምስል አንሰግድም ያሉት። አያችሁ፣ እንዲህ አይነት እምነት ያስፈልጋል፣ እንዲህ አይነት ጽናት ያስፈልጋል። ንጉሥ ነው፣ እሳት ነዷል። ተመልከቱ፣ የእሳቱ ነበልባል 40 ክንድ ወደ ሰማይ እየተውለበለበ ነው። እንደገና እነሱን እስከ ሰናፊላቸው እስከ ልብሳቸው በአጠቃላይ ጠቅልለው የሚጥሉ ሰዎችን አዘጋጅቷል። እዚያ ልትጣሉ ነው እያላቸው ነው። የንጉሥ ቁጣ ነዷል እንደ እሳት። በዚህ መካከል ሆነው ምንም ፍርሃት ሳይሰማቸው በፍጹም
ለዚህ ጣዖት አንሰግድም፣ አምላካችንንም አንክድም አሉት። ጽናታቸውን ተመልከቱ። ይህ ጽናት አያችሁ ከአስተዳደግ ጀምሮ ነው የሚመጣው። ልጆችን ከመሰረቱ ጀምሮ በእምነት በጽናት ማሳደግ፣ ባህላቸውን፣ ስርዓታቸውን፣ ሃይማኖታቸውን እንዲያውቁ አድርጎ ማሳደግ ያስፈልጋል። ይገርማቸዋል። በየትም ቦታ ቢሆኑ እኛ ያለንባቸው ሀገር ሰዎች ቅድሚያ ለቋንቋቸው ቅድሚያ ይሰጣሉ። ልጆቻቸውን ከመሰረቱ ጀምሮ ቋንቋቸውን እንዲያውቁ ያደርጋሉ። ከዚያም በኋላ ባህላቸውን፣ ስርዓታቸውን ቤተክርስቲያን ወደ ጸሎት ቤታቸው ሲሄዱ፣ ወደ ቤተ መቅደስ ሲሄዱ እየያዟቸው ይሄዳሉ። ሁልጊዜ የሚያስተምሯቸው ገና በሕፃንነት ሆነው ገና እንደዚህ ማጫወቻ ሳይሆን የእግዚአብሔርን ስም እስራኤል ሆይ አምላክ እግዚአብሔር አንድ ነው፣ እሱም ብቻ አምልክ የሚለውን ቃል በሕፃንነታቸው ጀምረው እየሰሙትና እያጠኑት ስላደጉ ከእምነታቸው ፍንክች ሊያደርጋቸው አልቻለም። ከዚያ በኋላ ኃያላኑን ሰበሰበና በሉ ገፍትራችሁ ጣሏቸው አለ። ወደሚነደው እሳት ገፍትረው ጣሏቸው። ከእሳቱ ኃያልነትና ብርታት የተነሳ ገፍትረው የጣሏቸውን ሰዎች ሲያቃጥላቸው፣ በእነሱ ላይ ግን ምንም እሳቱ ሳያቃጥላቸው በሰላም እግዚአብሔር መልአኩ ቅዱስ ሚካኤልን ላከላቸውና የእግዚአብሔር መልአክ ወርዶ እሳቱን ሲነካው ምንም ነገር የማያቃጥል ሆነላቸው። ክብር ምስጋና ለአምላካችን ለእግዚአብሔር። አያችሁ፣ እግዚአብሔር የሚያድን የሚታደግ አምላክ ነው። መልአኩ ቅዱስ ሚካኤልን ልኮ አዳናቸው። ከነደደው እሳት አዳናቸው። የገፈተሩትን ሰዎች ሲያቃጥል ውስጡ የተጣሉት ግን ምንም አይደለም። ልብሳቸው በመላ ትንቢተ ዳንኤል ምዕራፍ 1፣ 2፣ 3 ጌታችሁ ሄዳችሁ አንብቡት። ሙሉ ታሪኩን እዚህ ላይ ታገኙታላችሁ። ልብሳቸው አላረረም። ልብሳቸው ላይ ጠለሸት አላረፈበትም። ልብሳቸው ጭስ አልሸተተም። በፍጹም እግዚአብሔር እዚያው መልአኩን ላከላቸው። መልአኩ ሲነካው ምንም ነገር የማያቃጥል የሚያቃጥለው እሳት ነበልባሉ የማያቃጥል ሆነ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 11 ላይ በእምነት የእሳትን ኃይል አጠፉ ይላል። በእምነት የአንበሳውን አፍ ዘጉ። በእምነት የአንበሳውን አፍ ዘጉ። እምነት የአንበሳ አፍ ይዘጋል። እምነት የነደደውን እሳት ያጠፋል። እምነት ከተወረወረ ጦር ያድናል። እምነት መርዙን ወደ መልካምነት ይቀይራል። የሚያስፈልገው ፍጹም የሆነ እምነት ብቻ ነው። ማመን ነው የሚያስፈልገው። ብዙ ጊዜ አያችሁ፣ እነዚህ ሰዎች ነገረ ሰሪዎች ናቸው ለዚህ ጉዳይ ያበቋቸው። ንጉሱ አላወቀም ማን እንደሰገደ ማን እንዳልሰገደ፣ ማን እንዲህ እንዳለ ማን እሺ እንዳለ አላወቀም። ነገረ ሰሪዎች ግን ይኸው አሳበቁ። ዛሬም ምድራችን በነገረ ሰሪዎች የተመላች ናት፣ በአሳባቂዎች የተመላች ናት። ቢሆንም ግን ደግሞ በእምነት መጽናት እንደ ሰለስቱ ደቂቅ እንደ አናንያ እንደ አዛርያ እንደ ሚሳኤል በእምነት መጽናት ያስፈልጋል። እግዚአብሔር መልአኩን ይልካል። አሁንም አምላካችን እግዚአብሔር መልአኩን ልኮ ከተለያየ ችግር ሁላችንን የሚያድነን። በምድራችን ላይ ብዙ የሚነድ ነገር አለ፣ ብዙ እሳት አለ። በእውነት ወደ እያንዳንዳችን የሕይወት ታሪክ ውስጥ ብንመልሰው ብዙ እሳት አለ። ፍቅር ማጣት እሳት ነው። የሚወዱትን ማጣት እሳት ነው። ዘረኝነት እሳት ነው። ጦርነት እሳት ነው። መለያየት እሳት ነው። ዘረኝነቱም እሳት ነው። ዛሬ ዓለማችን በተለያየ እሳት እየተቃጠለች ነው ያለችው።
በጦርነት እሳት እየተቃጠለች ነው ያለች ከሀገራችን ጀምሮ ማለት ነው። ወደ ታች ሲሄድ ወደ ትዳር ባል ለሚስት እሳት ይሆናል። አንዳንድ ቦታ ላይ ሚስት ለባል እሳት ትሆናለች። አንዳንድ ጊዜ ልጆች እሳት ይሆናሉ። ቤተሰብ ይቃጠላል፣ አንጀቱ ያራል። ዛሬ በሀገራችን በረሃብ አንጀታቸው ያረረ በረሃብ እሳት ብዙዎች ናቸው። አምላካችን እግዚአብሔር ችግሩን ረሃቡንም ጦርነቱንም ከሀገራችን ያጥፋልን፣ ከምድራችን ያርቀልን። ስለዚህ ጸሎት ያስፈልጋል፣ እምነት ያስፈልጋል። ወገኖች እንደው በክፋት የጠነከረና የደነደነ ልባችንን አስወግደን ለእግዚአብሔር የሚገዛ በትህትና ለእግዚአብሔር ዝቅ የሚል ልብ ያስፈልገናል እያንዳንዳችን። ይህ ሲኖር እግዚአብሔር ታላቅ አምላክ ነው። እግዚአብሔር የማያድነው ነገር የለም። የበሽታውን እሳት እግዚአብሔር ያጠፈዋል። የጦርነቱን እሳት እግዚአብሔር ያጠፈዋል። የመለያየቱን እሳት እግዚአብሔር ያጠፈዋል። ይቻለዋል። አይተናል በእነ ሰለስቱ ደቂቅ ታሪክ እንዴት አድርጎ ነበልባሉን እንዳጠፋላቸው፣ ነበልባሉን እንዴት ውሃ እንዳደረገው፣ የሚያቃጥለውን የማያቃጥል እንዴት እንዳደረገው አይተናል። ክፉዎች ሲንበረከኩ አይተናል። ያ ኃይለኛው 60 ክንድ የሚሆን ጣዖት አቁሞ የነበረውን አንበርክከው በእምነት የአናንያ የአዛርያ የሚሳኤል አምላክ የተባረከ ይሁን ብሎ በእነሱ አምላክ አምኛለሁ ብሎ እስኪያውጅ ድረስ ኃይለኛውን ልብ መለወጥ የቻለ እምነት ነው የነ ሰለስቱ ደቂቅ እምነት። አያችሁ ጽናት ምን ያህል ታላቅ እንደሆነ፣ መጨረሻው ፍሬው ምን ያህል ታላቅ እንደሆነ እና ኃያሉን እንዴት እንደሚያንበረክክ አዋጁን የሞቱን አዋጅ ወደ ሕይወት እንደገና አብያተ ክርስቲያናት የታጸዋ ብለው የሚያውጁትን አብያተ ክርስቲያናት ይትረሃዋ አብያተ ክርስቲያናት ይከፈቱ ብለው እንደገና በእነሱ አምላክ አምኛለሁ እስኪል ድረስ መልአኩ ቅዱስ ገብርኤል ከዚያ በኋላ ናቡከደነጾር ምንድን ያደረገ እንቅልፍ አጣና ትናንትና 3 ሰዎች ጥለን ነበር እንዴት ሆነው ይሆናልና ወደ ጉድጓዱ ሄደ። ከዚያ አየ ወራቡ ሲመስል ከመወልደ እግዚአብሔር 4 ሰዎችን አያለው። 3 ሰዎች ጥለን ነበር ጉድጓዱ ውስጥ 4 ሰዎችን እነሆ ያለሁኝ። 4ተኛው እንደውም የእግዚአብሔር ልጅ ይመስላል አለ ይላል። 4ተኛው የእግዚአብሔር ልጅ ይመስላል። የ4ተኛው የተባለው መልአኩ ቅዱስ ገብርኤል ነው። ክብር ምስጋና ለአምላካችን ይሁን። ሰዎች ሲገፉን የሚደግፈን፣ ሲጥሩን የሚያነሳን፣ ሰዎች ሲርቁን የሚቀርበን፣ ብቸኝነታችንን የሚያርቅ እግዚአብሔር ነው። መልአኩን እየላከ መላእክቱን ይልካል። ቅዱሳን መላእክት ወደ እኛ ይላካሉ። ከእግዚአብሔር ዘንድ ተልከው ያዘኑትን ያጽናናሉ፣ የተቸገሩትን ይረዳሉ፣ የወደቁትን ያነሳሉ፣ ተስፋ ለቆረጡት ተስፋ ይሆናሉ። ቅዱሳን መላእክት ከእግዚአብሔር ዘንድ እየተላኩ እና ኃይላችን ተስፋችን እግዚአብሔር ነው። ከኛ የሚጠበቀው በእምነት መጽናት ነው፣ በእምነት መበርታት ነው። እንደ ሰለስቱ ደቂቅ እንደነ ዳንኤል በባዕድ ሀገር እንኳ ሆነው ምንም ነገር የአካባቢው እምነት ነፋስ ያላወዛወዛቸው በእምነታቸው ጠንክረው ለእግዚአብሔር በዚያ በባዕድ ሀገር ባቢሎን ፋርስ ባቢሎን ወርደው ለአምላካቸው ይሰግዱ ነበር፣ ይንበረከኩ ነበረ። ሰው አየን አላየን ምናቸውም አልነበረም። ምክንያቱም የሚያመልኩትን አምላክ ያውቃሉ። የሚያመልኩት አምላክ የሚያሳፍር አይደለም። እሳቱን የሚያጠፋ ነበልባሉን የሚያጠፋ የፈለውን ውሃ የሚያቀዘቅዝ አምላክ ነው። ባህር ከፍሎ የሚያሻገር አባቶቻቸውን ባህር ከፍሎ የኤርትራን ባህር ከፍሎ ያሻገረ አምላክ ነው የሚያመልኩት፣ ሌላ አይደለም። የዮርዳኖስን ባህር የከፈለውን አምላክ ነው የሚያመልኩት። የኢያሪኮን ግንብ በድምፅ ብቻ
እንዲፈራርስ ያደረገውን አምላክ ነው የሚያመልኩት። ያመለኩት የሚያመልኩት ሁሉን ቻይ የሆነ ከሰማይ መና እያወረደ የሚመግበውን ከአለት ላይ ውሃ እያፈለቀ የሚያጠጣውን አምላክ ስለሆነ የሚያመልኩት ያውቁታል። ስለዚህ ልባቸው ጽኑ ነው። የሳሙኤል እናት እንደተናገረችው ልቤ በእግዚአብሔር ጸና አለች። ልቤ ጽኑ ነው አለች በእግዚአብሔር። ዛሬ የእያንዳንዳችን ልብ ትንሽ ፈተና ሲደርስብን፣ ትንሽ እሳት አይደለም እሳት ትንሽ እንኳ አንድ ሰው ወይም ከገፋው ምን ካለው ከቤተ ክርስቲያን መላክ ከዚህ በኋላ ወደዚህ አልደርስም፣ ከዚህ በኋላ እነዚህ ጋር አላመልክም አይደል የምንለው እኛ። በትንሽ ፈተና ምን ያህል ትንሽ ነገር ምን ያህል እንደምንበሳጭ ምን ያህል እንደምትበሳጩ ራሳችሁን እዩት፣ ራሳችንን እንመርምር። አያችሁ፣ ክርስትና ቀላል ነገር አይደለም፣ ፈተና ነው። በፈተና ማለፍ ነው። በፈተና ማለፍ ይጠይቃል። ቅዱሳን እኮ ቤተክርስቲያናችን ቅዱሳን ብላ ሰማዕታት ብላ የምታከብራቸው እኮ በፈተና ያለፉትን እኮ ነው። እንደው ዝም ብሎ በሎተሪ የሚገኝ ስም አይደለም። እንደኛ ዝም ብሎ የተሰጠ አይደለም። እውነቴን ነው የምነግራችሁ። በእሳት ውስጥ አልፈው ነው፣ በውሃ ውስጥ አልፈው ነው። ነቢዩ ኢሳይያስ በውሃ ውስጥ ብታልፍ አያሰጥምህም፣ በእሳትም መካከል ብታልፍ አያቃጥልህም፣ እግዚአብሔር አምላክህ ይጠብቅሃልና ይላል። ጠባቂህ እግዚአብሔር ስለሆነ ጠባቂህ የማያንቀላፋ የማይተኛ የማይደክም ስለሆነ እሳቱም አያቃጥልህም፣ ውሃውም አያሰጥምህም። ዛሬ ይሄ ታሪክ ነው የተፈጸመው። አያችሁ፣ እሳቱ አላቃጠላቸውም፣ ጠለሸቱ አላረፈባቸውም። ለምንም እምነታቸው ጽኑ ነዋ። እግዚአብሔር ከእነሱ ጋር ነበረ። ኋላ ይትባረክ እግዚአብሔር አምላከ እስራኤል እያሉ አመሰገኑት። ክቡን ወርቱ ወለልውቱ ለዓለም ለዘላለም ምስጉን የሆነ እግዚአብሔርን አመሰገኑት። እሳቱ አላቃጠላቸውም። እና የተወደዳችሁ ምዕመናን ቅድም የዘረዘርናቸው ፈተናዎች ሁሉ እሳቶች ናቸውና እነሱን ሊያጠፋ የሚችለው አምላካችን እግዚአብሔር ስለሆነ እኛ በእምነት መጽናት፣ በፍቅር መኖር፣ በሰላም መኖር ያስፈልጋል። እግዚአብሔር ፍቅር ነው። እግዚአብሔር ሰላም ነው። አያችሁ፣ እንደዚህ ብሎ እምነት ብቻም አይደለም። እነዚህ ከሌሉ መልካም ስራ ከሌለ እምነት ብቻውን ዋጋ የለውም። እነዚህ ልጆች እንኳ ሁሉንም አስተባብረው የያዙ ባህላቸውን፣ ስርዓታቸውን፣ ሃይማኖታቸውን እንደገናም ደግሞ ተአዛዥነትን በባዕድ ሀገር ይሄ ባዕድ ንጉሥ ነው ሳይሉ ያለ ንግመት ይሰሩ ነበር፣ ያገለግሉት ነበረ። ናቡከደነፆርን ያገለግሉ ነበር። አያችሁ፣ እግዚአብሔርን አላሳፈራቸውም። በስራቸው ውጤታሞች ነበሩ ይላል። ልግመት የሌለበት ስራ ይሰሩ ነበር። ይሄ ለሀገራችን አይደለም ብለው አልደገሙ። ይሰሩ፣ ቀን ከሌት በድካም ይሰሩ ነበር። ውጤታሞች ነበሩ። ሞገስ እግዚአብሔር ሞገስ እየሆናቸው ስራቸው ሁሉ የተቃና ነበረ። ለዚያ ነው ነገረ ሰሪዎች ምቀኞች የተነሱባቸው እና ዛሬ ምድራችን በብዙ ምቀኞች የተመላች ናት። ወገኖች፣ ክርስቲያን ሰውን አይመቀኝም። ክርስቲያን በወንድሙ እድገት የሚደሰት ነው እንጂ በወንድሙ ውድቀት የሚደሰት መሆን የለበትም። ወንድሙን ወደ ላይ የወጣውን ወንድሙን ጎትቶ የሚጥል ሳይሆን እንደውም ድጋፍ እየሰጠ የበለጠ እንዲያድግ መሆን መቻል አለበት። ስለዚህ ዛሬ የሰለስቱ ደቂቅን ታሪክ እንግዲህ ተምረን ስንሄድ እኛም ደግሞ ለነሱ በበለጠ ሙሉ ታሪካቸውን ቤታችሁ ሄዳችሁ አንብቡት። እኛም በእምነታችን ልንጸና ልንበረታ ያስፈልጋል። ያን እንዲሆን ነው ቤተክርስቲያን ሁልጊዜ ቅዱሳን በዓላትን ስታከብር ያንን እያሰቡ ምዕመናንም ብርቶች፣ ጠንካሮች፣ አርበኞች፣ የእምነት አርበኞች፣ ጀግኖች እንድንሆን ነው ይህንን ሁልጊዜ የምታዘክረውና የቅዱሳኑ በረከታቸው ረድኤታቸው በሁላችን ላይ ይሁን። ቅዱሳኑን ከእሳት ያዳነ
አምላካችን እግዚአብሔር እኛንም ከክፉ ነገር ሁሉ ከሚነደው ነገር ሁሉ ያድነን። ዛሬ ሊቃውንቱ በሌሊት ይህንን ነው ሲዘምሩት ያደሩ። በእውነት በዚሁ አጋጣሚ መምህራኑን ሊቃውንቱን ሳላመሰግን አላልፍም። ከማታ ጀምሮ ብቻቸውን እዚህም ሲዘምሩ ሲያገለግሉ እግዚአብሔርን ሲያመሰግኑ ነው ያደሩትና አምላከ ቅዱሳን የአናንያ የአዛርያ የሚሳኤል አምላክ የዳንኤል አምላክ አስበ መምህራንን ያድልልን፣ በረድኤቱ ይጎብኝልን። ከዚያ ዛሬ ከተዘመረው መዝሙር አንድ